ሰላም ሜሮን ነኝ ከሎስ አንጀለስ። አጎቴ ለማደጎ ሲወስደኝ 2 ዓመቴ ነበር። ወደ ግዙፉ መኖሪያ ቤቱ አመጣኝ። በእኔ ዕድሜ ካሉ ከብዙ ልጆች በቁመት እበልጥ ነበር። አጎቴ ግን ከልቡ ተቀበለኝ። ከልጁ ዳጊ በተቃራኒ። ዳጊ 6 ዓመቱ ነበር እና ምንም እንኳን ሁሉ ነገር ቢኖረው ለሱ በቂ አልነበረም። ምክንያቱም እሱ ሁሉንም ነገር የራሱ ማድረግ ስለፈለገ። ልደታችንን አብረን ነበር የምናከብረው። ስለዚህ የ3 ዓመቴን ድግስ አጎቴ ለሁለታችንም ደግሰልን። ከዛ ዳጊ ለምን ትልቁን ኬክ ታገኛለች? ትልቅዬ ሴትዮ አይደለች እንዴ አለ። አጎቴም ፈገግ ብሎ ለካሜራ ሲል ዳጊዬ ይሄ እኮ የመጀመሪያ ልደቷ ነው እኛ ጋር ስታከብር አለው። በቃ ዳጊ ኬኩን ወረወረና ወጣ። በጣም ከፋኝ። እሱ የሚወደኝ አይመስለኝም አልኩ ለአጎቴ። ወይ ውዴ አትጨነቂ ይመጣል ቆይ አለኝ። አይ ከጅምሩም አይወደኝም፣ አሁን ባሰበት። ግን ምንም ቢመረኝ እኔ በትምህርት ቤቴ ጥሩ እሰራለሁ፣ እሱ ደግሞ ያለምጣል። ስለዚህ አጎቴ የበለጠ ትኩረት ይሰጠኝ ጀመር። ዳጊ ደግሞ ያንን ነው የጠላው እና በ10 ዓመቴ የስፔሊንግ ቢ ውድድር አሸንፌ ነበር። አጎቴ የደስደስ ወደ መዝናኛ መናፈሻ ወሰደ። በጣም ደስ ብሎኝ ነበር። ኦፕሬተሩ ወደ እኔ መጥቶ ይሄ ለህፃናት እንጂ ለታዳጊ ወጣቶች አይደለም እስኪለኝ ድረስ አናደደኝ። እኔም አዎ በእርግጥ መኪኖቹ እንዴት እንደሚሰሩ ለማየት ፈልጌ ነው አልኩትና ሄድኩ። ቲኔጀር የሆንኩ መስሎት ነው? ገና 10 ዓመቴ ነው እኮ። ህዝቡ ሲያፈጥብኝ ከጥይት ፈጥኜ ተሰወርኩ። ከዛ ቀን በኋላ ቁመቴን የበለጠ ትኩረት ሰጠሁት። 13.5 ጫማ ነኝ። እኔ በክፍሌ ውስጥ ካሉ ወንዶች ሁሉ የበለጠ ረጅም ነበርኩ። ግን ማንም እንዲያበሽቀኝ አልፈቅድም። ነገር ግን ይሄ ለዳጊ እንዲያበሽቀኝ እድል ሰጠው። ግዙፉ ጅብራ እያለ ይጠራኛል። በቃ ጭንቅላቱ ላይ እንደመጣ ነው የሚሰድበኝ። አጎቴ እንዳይከፋኝ ለማካካስ በቤት ውስጥ ትልቁን ክፍል ሰጠኝ። በስጦታና በአሻንጉሊት የተሞላ ነበረ። ዳጊ ከጥግ ቆሞ አዎ በጣም ትልቅ ክፍል እንደሚያስፈልጋት ግልጽ ነው፣ ሌላው አይበቃትም እኮ አለኝ። በጣም መጥፎ መሆን የለብህም እሺ፣ እኔ ረጅም እንደሆንኩ አውቃለሁ፣ አንተ ደግሞ ደነዝ ነህ አልኩት። አናዶኝ ቆይ እሰራልሻለሁ ብሎ ለ1 ሰዓት ያህል አሯሯጠኝ፣ ግን አልደረሰብኝም። እንደዚያ መሮጥ እንደምችል ማን ያውቅ ነበር። ምን ያህል ጥሩ እንደሆንኩ ማየት ስለፈለግኩ ከሩጫ ቡድኑ ጋር ልምምድ ማድረግ ጀመርኩ እና ብዙም ሳይቆይ ሁሉንም አሸነፍኩ። ረጃጅም እግሮቼ በጣም ፈጣን አድርገውኛል። ጠቀመኝ። አጎቴ ኮራብኝ። ዳጊ ግን ጨሰ። 12ኛ ክፍል 2 ጊዜ ወድቆ ገንዘቡን በሙሉ በጓደኞቹ ላይ ጨረሰ። አንዴ የፈተና ወረቀቶችን ሰርቆ አንድ ምሽት አጎቴ ከእስር ቤት ሊያወጣው ሄዶ ነበር። ደግነቱ አጎቴ የትምህርት ቤቱ ባላደራ ስለነበር ዳጊ ለ1 ሳምንት ብቻ ነበር የታገደው። ለምን እንደዚህ ታሳፍረኛለህ አለው አጎቴ። ዳጊ ደግሞ ምን አለ? ቀላል ነው መልሱ። ይቺ ልጅ ስታገኝ የገዛ ልጅህ ረሳህ። ደሜ ፈላ። እውነት አይደለም በፍጹም። አጎቴ ይወድካል ልክ እኔን እንደሚወደኝ ስለው የዚህ ቤተሰብ አባል እንደሆንሽ አታስመስል፣ ደግመሽ እንዳታቋርጭ አለ። አጎቴና ዳጊ በዚያ ምሽት በጣም ተጣልተው ነበር እና ከሳምንት በኋላ ዳጊ ኮሌጅ ለመጨረስ ወደ ለንደን ሄደ። ዳግመኛ አላየሁትም እና ከስንት አንዴ ይደውላል። ብዙም አልናፈቀኝም፣ ግን አጎቴ ናፍቆታል። ሳይው አሳዝኖኛል ሁላ። ግን ነገሮች ኖርማል ሆኑ። በ17 ዓመቴ 16 ጫማ ነበርኩ። በትምህርት ቤቴ ውስጥ ያለች የሆነች ልጅና ጀለሷ ሁል ጊዜ ትኩር ብለው ይመለከቱኝ ነበር። በጣም ዊርድ የሆኑ ነገሮችን ይናገራሉ። የልጅቷ ጀለስ እዚያ ድረስ ግን ስንጠራሽ ይሰማሻል ወይስ መጮህ አለብኝ አለኝ። እሷ ደግሞ ዋው የት ነው ልብስ የምትገዡ? ከድንኳን ሱቅ ውስጥ አለች። የኔ ልብሶች የተገደቡ ምርቶች ናቸው፣ ያ ልዩ ያደርገኛል። እንዳንቺ ተራ ሰው አይደለሁም ብያት ሄድኩ። ማንም እንዲንቀኝ አልፈቅድም፣ ግን ተናድጃለሁ። ግን አሁንም ያስቸግረኛል።
ቆንጆ ልብሶችን ገዝቼ ቆንጆ ጫማ ማድረግ እፈልግ ነበር፣ ግን አይሆነኝም። አንድ ጊዜ በገበያ ማዕከል ውስጥ እየገዛው ሳለ አንድ የሚበር ሰው አለፈ። ወዲያው አንዳንድ ቦዲጋርዶች ያዟት። ልቀቁኝ፣ ይሄ ያስፈልገኛል እያለች ትባለች። ልጅቷ ማን እንደሆነች ማየት ስላልቻልኩ ጠጋ ብዬ ላይ ስሄድ ከትልቅ መደርደሪያ ጋር ተጋጣውና ሁሉን ልብስ እኔና ቦዲጋርዶቹ ላይ ወደቀ። ፊታቸው ላይ ሲወድቅ ልጅቷ አመለጠች። የማይመጥኑኝን የማይሆኑኝን የተበላሹ ልብሶች እሷም የሰረቀችውን አንድ ላይ ያስከፈሉኝ። ያን ቀን በኋላ አጎቴ ቤት ሲሄድ ሻንጣውን እያስተካከለ አየሁ። የሆነ ቦታ ልትሄድ ነው እንዴ ስለው፣ ኧረ አይደለም ውዴ፣ እኔ በግሪክ አዲስ ንግድ ልከፍት ነው እና ለአንድ ወር እወጣለሁ አለኝ። አብሬህ መምጣት ትችላለህ ስለው፣ በትምህርትሽ ላይ እንድታተኩሪና ልምምድ እንድትቀጥ ይፈልጋለሁ አለኝ። አጎቴ በወጣበት ቀን በጣም እንግዳ ስሜት ተሰማኝ። ብቻዬን ሆኜ አላውቅም። ከሳምንት በኋላ የህይወቴ በጣም መጥፎ ዜና ደረሰኝ። የአጎቴ ጸሐፊ ደውላ ከፍተኛ ትኩሳት ይዞት አልጋ ላይ እንደተኛ ነገረችኝ። ዶክተሮች ለማገገም ምን ያህል ጊዜ እንደሚወስድበት አላወቁም ነበር። እናም አጎቴን ለመጠየቅ ፈለኩ። ነገር ግን ትኩሳቱ ተላላፊ ስለነበር ማንም ሰው አጠገቡ እንዲደርስ አልተፈቀደም ነበር። ስለዚህ በፈተናዬ ላይ ለማተኮር ወሰንኩ። የመጨረሻ ፈተናዬን ካጠናቀቅኩ በኋላ ወደ ቤት ስሄድ ዳጊና ማውቃት የሚመስለኝ አዲስ ያልሆነች ሴት ልጅ ቤት ውስጥ ተጠበቁኝ። እዚህ ምን እያደረጋችሁ ነው ስል፣ አያገባሽም፣ በቤት የፈለግኩትን ማድረግ እችላለሁ። ስፈልግ መጣለሁ፣ ካልሆነ ሄዳለሁ። በነገራችን ላይ ይህች ዲና ትባላለች፣ ገርልፍሬንዴ ናት። የዚህ ቤት ንግስት ማለት ናት አለኝ። ሳያት ግን ዝም አለች። በዚያ ቀን መገባደጃ ላይ በክፍላቸው ሳልፍ ከዳጊ ጋር ስትጨቃጨቅ ሰምቼ በሩን ጠጋ አልኩኝ። እህት እንዳለክ ለምን አልነገርከኝም ስትለው፣ ገና ምንም ሳልሰማ ሰራተኛ መጣች። ከዛ ሄድኩ። ጂናን ቀለብ ያልወደዳትም፣ ሁሌ ክፍሏ ውስጥ ትሆናለች። ስትወጣ ደግሞ ሰራተኞቹ ላይ ትጮኻለች። አንድ ቀን ሶፋ ላይ ሆኜ ክፍሌ ውስጥ ጋዜጣ እያነበብኩኝ መጣችና ክፍልሽን ባዶ አድርጊ፣ ልብስ ማስቀመጫ ትሆኛል አለች። ዝም ብለሽ የሰው ቤት መተሽ እንዲህ ማለት አትችይም፣ ገባሽ አልኳት። ወዲያው ጮኻ ዳጊን ጠራችው። አሃ መጣችልኝ፣ አስታወስኳት የት እንደማውቃት። ትዝ አላችሁ? ያቺ ልብስ የሰረቀችዋ ልጅ ናት። አወኩሽ ብዬ ሳልጨርስ ዳጊ ከተፋለ። ምን ትለዋለች? ሀብታም ነክ ብዬ አስቤ ነበር፣ ግን እዚህ ያለው መኝታ ክፍል ከሻወር ቤቴ ያንሳል። ወይ አስወጣት አለችው። እኔም ኧረ እባክሽ አልወጣም ስል ዳጊ ትወጫለሽ፣ ግዴታሽ ነው። አጎቴ የለም፣ በህጉ መሰረት ጠባቂሽ ነኝ፣ 18 አልሞላሽም። ወይ ሻንጣሽን ይዘሽ ትሄጃለሽ ወይ ክፍል ልቀቂ። መማርና መሮጥ አትፈልጊም አለኝና ጥሎኝ ወጣ። ወዲያው አጎቴ ጋር መደወል ፈልጌ ነበር፣ ግን አሞታል፣ አረብሽው። ስለዚህ ራሴን ዝቅ አድርጌ ለጂና ከመልቀቄ በፊት ክፍሉን አንድ ስጦታ አዘጋጀውላት። ኃይለኛ አይ ግማሽ ልብሷ ተበልቶ እያለቀሰች ነበር። ይገባታል። እናም በዚያ ምሽት ጂናን በኢንተርኔት ስፈልግ ነበር። የሚገባኝ ነገር ግን ልጅቷ እንደዋሸች ነው። በሚቀጥለው ጠዋት ዳጊን እንዲያልኩት፣ ብቻ ላስጠንቅቅ፣ የሴት ጓደኛ ውሸታም ናት አልኩት። ራሴን አታሳምምኝ እስኪ አለኝ። ባለፈው ወር ልትሰርቃ ስትሮጥ ተይዛ አይቻታለሁ ስለው፣ የጂና ቤተሰቦች ለንደን ውስጥ ካሉ ባለሀብቶች አንደኞቹ ናቸው። መስረቅ አያስፈልጋትም አለኝ። አጎቴን ማሞኘት ትችያለሽ፣ እኔን አይደለም። ጂናን ወዳታለሁ፣ ይህም ብታበላሽ ህይወትሽን አበላሽልሻል አለኝ። እሷን እንዳየው እርግጠኛ ነበርኩ። ነገር ግን ጂና ሀብታም ከነበረች ምናልባት ተሳስቼ ይሆናል። ይህ በጣም ግራ የሚያጋባ ነበር። ሀሳቡን ትቼ አርፌ ወደ ትምህርት ቤት ሄድኩ።
ነገር ግን በዛ ቀን በልምምድ ላይ ትኩረቴን ማድረግ አልቻልኩም። ልቤ በጣም ተከፋፍሎ ነበርና እግሬ ወለማ ላይ መራመድ አልቻልኩም። እና ትምህርት ቤቴ ደውሎ ሰው ጠራልኝ። ጂና መጣች። ሹፌር መላክ ትችይ ነበር አልኳት። እሷም ጎረቤት ነበርኩኝ ጊዜ የለኝም በእናትሽ ነይ ብላ ደግፋ መኪና ውስጥ አስገባችኝ። ለወራት ሞከርኩ፣ ግን እሷ ስልኳ ላይ ነበረች። ስንደርስ ፈጥና ወረደች ሳትደግፈኝ። ያማታል እንዴ? ቀጣይ ቀናት ቤት አረፍኩኝ። ለወራት ክፍሏ ሲሄድ ዳጊ አባረኛል። ሲሆነ ሳይኮፓት ሰውዬ ነው። ቦዲጋርድ ክፍሏ ውስጥ አቁሞላታል። ምንድነው ንግስት ናት እንዴ ሁሉ ጥበቃ አልኩት። አያገባሽም፣ እወዳታለሁ፣ ለዛ ነው የምትፈልገውን ነገር ሁሉ አደርግላታለሁ፣ ጥፊ ከዚህ አለኝ። የበለጠ ጥያቄ ሆነብኝ ለጂና ያለው ፍቅር ጥያቄ ነው። እሱ ራስ ወዳድ ነው፣ ማንንም አይወድም። ማወቅ ፈልጋለሁ። ግን ትምህርት ቤት ልምምድ ሄጄ ቢዚ ሆንኩ። ለዓለም አቀፍ ውድድር አሰልጣኙ ሲያፈጋን ነበር። የአጎቴ ጸሐፊ ደውላ ወደ ትልቅ ፋሲሊቲ ሊወስዱት እንደሆነ ነገረችኝ። እና ያን ቀን ልደቷ ነው መሰለኝ ፓርቲ አዘጋጅታለች። ደስ ብሎሻል መሰለኝ አጎቴ እዚህ የለም አልኳት። ጂናም ኧረ የእናቴ ልደት ነው አለችኝ። እውነት ለምን አልመጣችም ታዲያ ብዬ ስጠይቃት ምክንያቱም ስላልቻለች ብላ እያለቀሰች ወደ ፎቅ ስትሮጥ ዳጊ መጣ። አውቃለሁ ምን ብለሻት ነው አለኝ። እኔ ገደብ አለፍኩኝ መሰለኝ ይቅርታ አልኩት። ዳጊ ለሩጫ ውድድሩ ፍቃድ አልሰጥሽም ገባሽ አለኝ። ጂና በክፍል ውስጥ የእናቷን ፎቶ ይዛ እያለቀሰች እያለች አገኘኋት። አንቺን ለመጉዳት አይደለም አዝናለሁ፣ ያለ ወላጅ የማደግን ስሜት አውቃለሁ እያባበልኳት። ምንም እንኳን ከኔ ጋር መሆን ባትችል ትናፍቀኛለች። በየዓመቱ ደግስላታለሁ፣ እናቴ ልደት ትወዳለች አለች። ጂናንና እኔ ለጥቂት ጊዜ እናወራ ነበር እና ምን ያህል እናቷን እንደናፈቀቻት አየሁ። የሰብኩትን ያህል መጥፎ እንዳልሆነ ተገነዘብኩ። ብዙም ሳይቆይ ጂና ከኔ ጋር ተግባባች። እናወራ ነበር ግን ብዙም ልክ ዳጊ ሲመጣ እንዴት እንደምታናገረኝና ደንግጣ ጥላኝ እንደምትሄድ አስተዋልኩ። አንድ ቀን ጠየቅኳት እና በጣም እንግዳ የሆነ መልስ ሰጠችኝ። ከሰርግ ግርግር ለማለፍ ነው አለች። ኦ ሰርግ አለን እንዴ? አላውቅም ነበር ስላት አዎ አባቱ እስኪመጣ ነው የሚጠበቀው አለች። ዳጊን ስጠይቅ ግን በጉዳይ ጣልቃ ትግቢ አላልኩ አለኝ። ልቧን እንዳትሰብረው የራስህ ጉዳይ አልኩት። ባይሰማኝም ልሞክር። ከዚህ ሰው የተሻለ ሰው ነው የሚገባት። ወደ ጉዳይ ስመለስ ፓርቲ አለ እና ማንንም ጓደኛ የለኝም አብሮኝ የሚሄድ ማለት ነው። መቅረት እያሰብኩኝ ነው። ጂና ሰምታ አብራኝ ሄደች። ጥሩ ጊዜ እያሳለፍን ነበር አንድ ሰው እስኪጮህ ድረስ። ጂና አንዷ የክላስሜት ልጅ ላይ እየጮኸች እንዴት ብትደፊ ነው ሜሪን እንዲህ ምትያት? ሀሜት አይደብርሽም እንዴ? ትንሽ ስለረዘመች በቆመ ፈሙት ትይዣለሽ? ካንቺና ከነዚህ የምትወጃቸው ወንዶች እጥፍ ይበልጣል። ማንነቷ እሺ አለቻት። ደንብጬ ጎተትኳት። በር ጋር እስክንደርስ ስትቆጣ ስትጮህ ነበር። ምን አስበሽ ነው አልኳት። እነዚህ ሰዎች ስላንቺ ሲያወሩ ነበር፣ መታገስ አልቻልኩም ማለት እና ቢሆንስ? እኔ ስታገስ ነበር። ሲቀጥል በራሴ መቆም እችላለሁ አልኳት። አውቃለሁ ግን ልጅ እያለሁ ያለፍኩበት ትዝ ብሎኝ ነው አለች። በቃ ተይው እኔ ልዝናና ብያት ተያይዘን ሄድን። ከሳምንት በኋላ ሩጫዬን መለማመድ ቀጠልኩ። ኮች በጣም ጠንክሮብኝ ነበር። ኋላ ላይ ግን እኔ ተመረጥኩኝ። ደስ ብሎኛል። ለአጎቴ ስደውል አይሰራም። ግን ለጂና እስክናገር ችኩዬ ሮጬ ቤት ስደርስ እየተጨቃጨቁ ደረስኩ። ይሄ ለዘላለም ይቀጥላል ብለሽ አስበሽ ነበር? ስራሽን ጨርሰሻል፣ ሳንጣሽን ይዘሽ ሂጂ አላት ዳጊ። እርግጠኛ ነኝ ሰርጉ ቀርቷል አላት። እየተናደደች ከዳጊ ቢሮ ወጣች። ደህና መሆኗን ለማረጋገጥ ከኋላዋ ተከታተልኳት እና ሆስፒታል ነው ሄደችው።
ሆስፒታል ውስጥ የሆነ ብርቱካናማ ጸጉር ያላት ማሽን የተሳካባት ሴት ጋር እያወራች ነው። ማናት? ሳያቸው ከውስጥ ጂና እማዬ ረጅም ጊዜ ሆነን ናፍቀሽኛል። የሆነ ነገር ማድረግ ነበረብኝ፣ ለዛ ነው እሺ ከዚያ አስወጣሻለሁ አለች። እናትየው እሺ የኔ ውድ ሳሪዬ አለች። ኦ ትክክለኛ ስሟ ሳሪ ነበር። ደግሞ እናቷ በህይወት አለች። እቺ ማናት? ምን ፈልጋ ነው? ጥያቄው አቅመጠነጠኝ። ገብቼ ለመጠየቅ አሰብኩኝ፣ ግን እናቷን አስቤ ተውኩኝ። በቤት ውስጥ ጂናን ለመጠበቅ ወሰንኩ። ቤት ሲሄድ በዛ ያልጠበቅኩትን ነገር አየሁ። አጎቴ ከዳጊ ጋር በሆነ ወረቀት ምክንያት ይጨቃጨቃሉ። አጎቴ ተመለስክ? እንዴት ነክ? በጣም ናፍቀኸኛል። ስለ ህመምህ ሳውቅ በጣም ተጨንቄ ነበር አልኩት። አጎቴ ደህና ነኝ ሜሪዬ፣ ሲጀመር ደህና ነበርኩ አለኝ። ምን ማለትክ ነው አልኩኝ። ይህን መናገር እንኳን ያሳፍረኛል። የራሴ ልጅ አፈነኝ ለንብረት ብሎ። ምስጋና ይግባውና ፖሊሶች በጊዜ አገኙ። እኔም ደንግጬ አፈና እንዴት ይሆናል? ከጸሐፊ ጋር እኮ አውርቻለሁ። አጎቴ እሷ ጸሐፊ አልነበረች፣ እኔ ብቻዬን ነው ወደ ግሪክ ልሄድ የነበረው አለኝ። እና አጎቴ አውሮፕላን ላይ ከመውጣቱ በፊት አንድ ሰው ስልኩን እንደሰረቀና ከዚያም ወደ ቤቱ ሊመለስ ሲል እንደታፈነ ነገረኝ። ከጥቂት ወራት በፊት ዳጊ $1 ሚሊዮን ጠይቆት ነበር እና አጎቴ እምቢ አለ። ከዛም በግድ ኩባንያውን እንዲፈርም አስገደደው። በድንጋጤ ዳጊን ተመለከትኩት እና ምንም ጸጸት አላሳየም። ዳጊ አዎ አድርጌዋለሁ። እሷን ስለምትወባት ሁሉንም ነገር ለሷ ልሰጣት ነበራ። ከዚያም ጂናን አገኘኋት። በጣም ሀብታም ናት። በሷ እርዳታ እናንተን በእጅ ያስገባው። ሁለታችሁንም ላስወጣችሁ እችላለሁ አላለም? በጣም ሰይጣን ነክ። ማን አባቱን እንዲያደርጋል? ራስክን ብቻ ነው የምትወደው እያልኩት እንድትወጪ የነገርኩሽ መሰለኝ ጂና አለ። ጂናን ከሩቅ እየመጣች ሲያት እኔ ጂና አይደለሁም እሺ ሳሮን ነኝ። ሲቀጥል ሀብታም አይደለሁም። ጂና በለንደን ፖሊስ ዳጊ እንዴት እንደሚፈለግ ነገረች። እዛ ብዙ ሰዎችን አጭበርብሯል፣ አባቴንም ጭምር። ከአባቴ የእናቴን ሕክምና $1 ነው የሰረቀው። በአንተ ምክንያት የሆስፒታል ዕዳ አለብን። ቤቱን አሽጬክ ልጠፋ ነበር፣ ግን ከዛ ተውኩት። እሱን ልመልሰው ፈልጌ ነበር፣ ግን እንደገና ሊያታልለኝ ሞከረ። አጎቴ የት እንዳለ ለፖሊስ ነገርኳቸው አለች ጂና። እኔም ግን ይህ ትክክል አያደርገውም ጂና፣ ወሽትሽናል፣ ግን አጎቴ ረድተሻል እና ለዛም ቴንኪዩ አመሰግናለሁ። አጎቴ ለፖሊስ ደውሎ ጂና እያለቀሰች ነበር። ዳጊ ወረቀቱን ይዞ ሾልኮ ሲወጣ አይቼው ብቡቅ ያልኩት። ወረቀቱን ቀማሁትና አንተ ልታሸንፈኝ እንደምትችል ታስባለህ? ጉራ ብቻ ብየው ሄድኩ። ዳጊ ተይዞ ታሰረ። ጂና ደግሞ ቅጣት ማቅለያ ተደርጎ ዳጊን ስለተባበረችና ከሱ ጋር ሲሰራ ስለነበር 6 ወር ታሰረች። የቤተሰቧን ዕዳ ከፈለ። ኢንተርናሽናል ውድድሬ ደርሶ ነበር። አጎቴ ያደረሰኝ አኩሩኝ እንግዲህ ብሎ አጣፈኝ። ላይክ፣ ሼር እና ሰብስክራይብ አድርጉ። ታሪኬ ከተመቻችሁ ብቻ። ባይ ባይ።